ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ የምራርናችሁ ዜናዎች ይዘን ቀርበናል ከዜናዎቹ ጋር ብሩክታይት ብርሃን ነኝ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሞዲዮ ማሰልጠኛ ተቋም ሰልጣኞች ማህበረሰብ አቀፍ የልማት ስራዎችን እየሰሩ መሆናቸው ተገለጸ የተቋሙ ሰልጣኞች ከአካባቢው ማህበረሰብ ጋር በመሆን የስልጣና ማዕከሉን ግቢ በማጽዳትና የተለያዩ የልማት ዘመቻ ተግባር ባከናወኑበት ወቅት ነው ዘመቻውን የተሳተፉ አካላት የማሰልጠኛ ተቋሙን አጠቃላይ የስራ እንቅስቃሴ ተዘዋውረው ጎብኝተዋል ለዝርዝሩ አዳሙሸቱ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝቡን የጸጥታና ደህንነት ችግሮች ከመፍታት ጎን ለጎን የፖሊስ አባላትን አቅም በመገንባትና እድገታቸውን በማሻሻል ረገድ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከነዚህ መካከል በከፋ ዞን ዴቻ ወረዳ ውስጥ የሚገኘው የሞዲዮ ፖሊስ ማሰልጠኛ ተቋም አንዱ ነው። ይህ ማሰልጠኛ ተቋም አዲስና ገና ጅምር እንቅስቃሴ ላይ ሆኖ በተለያዩ ማዕረጎች የፖሊስ አባላትን አቅም ከማሳደግ በተጨማሪ አያሌ ተግባራትን እያከናወነ የሚገኝ ነው። በማሰልጠኛ ተቋሙ ስልጠና በመውሰድ ላይ ያሉ ያነጋገርናቸው ሰልጣኞች እጩ መኮንን አወቀ ገበየው፣ እጩ መኮንን ገነት ማሞና እጩ መኮንን መብራት ያለሙ በተቋሙ የነበራቸውን ቆይታ ተናግረው ከመደበኛ ስልጠናቸው ጎን ለጎን በግቢው የሚያከናውኗቸው ተግባራትን ዘርዝረዋል። ይሄ አሁን እኛ የገባነው ለአጭር ጊዜ ኮርስ ነው። እነዚህ አይነት ስልጠናዎች በሚሰጡበት ሰዓት ላይ እዚህ ስልጠናውን የተካፈሉ ያሉ ሰልጣኞች እዚህ ውጪ ላይ በመውጣት በራሳቸው እረፍት ሰዓት ላይ በመውጣት ከአካባቢ ማህበረሰብ የቀረቡ የተለያዩ ነገሮችን በመጠቀም አካባቢውን ለማሳደግ አካባቢውን ለመለወጥ ትልቅ አስተዋጽኦና ሐሳብ አለ የሚል ነገር ነው በእኔ በኩል ያለው። በክላስም የተለያዩ መምህራን በተለያዩ ትምህርቶች ወደ 9 ትምህርት አይነቶች ተለይቶ ሰዓት ገደብ ተገድቦለት ትምህርት በክላስም የራሱ የሆነ ዘርፍ ትምህርት የተማርን ያለንበት ሲቀጥል ወደ ውጭ ላይ ስንወጣ ደግሞ የመስክ በአሰልጣኞቻችን በኩል በተለያዩ እንትኖች የፖሊሳዊ ሰልፎችን የፖሊሳዊ የተለያዩ ነገሮችን በዘርፉ ውጭ ላይ የተንቀሳቀስን እየሰራን ያለንበት ነገር እንደተጠበቀ ሆኖ በአጠቃላይ ቀጣይ ታች ወርደን ለህዝቡ የተሻለ ነገርን ከመስጠት አንፃር እየተሰጡን የነበሩ ያሉት ትምህርቶችን በአጠቃላይ የተሻሉና እኛ ካለንበት ነቅተን ካለንበት ቦታ ተንቀሳቅሰን መስራት ማስተካከል የሚገባን ነገሮች በአጠቃላይ በውጭም በተለያየ በኩልም በትምህርትም ሲሰጥ የነበረበት ነገርና ይሄ ኮሌጅ ደግሞ አዲስ ከመሆኑ የተነሳ በብዙ ጊዜያትን የቆዩት ኮሌጆች ባሉበት ተርታ ላይ ይሄ ነው ተብሎ መገመት በሚችልበት ልክ የተሰጠ ያለ ነውና እኛው ካለን አቅም አንፃር ከሚከፈለን ደሞዝ አንፃር እኛ የሚገባን ነገር ለዚህ ኮሌጅ አሻራ ጥለን መሄድ ይገባናል በሚለው በራሳችን ተነሳሽተን ቅድም እንደተባለው የተለያዩ አሻራዎችን ለመጣል የተንቀሳቀስንበት ያለንበት እና ሰርተን የጀመርንበት ነገሮች ያሉበት እዚህ አካባቢ ያሉ ማህበረሰቦች ለየት የሚያረጋቸው ነገሮች አሁን እንግዲህ እንደሚታዩት ነው። በልማት ከኛ ጋር ናቸው። ስለዚህ ስንመጣ በባዶ እጅ መጣን ነው። ገጀራ ገሶ አካፋ የተለያዩ ነገሮች ከህብረተሰቡ በመናመጣቸው ነገሮች ነው እዚህ አካባቢ የሰራናል ነው። ምክንያቱም ኮሌጁ ገናና ከመሆኑ የተነሳ እነዚህ ማቴሪያሎችን ሰብስቦ አይደለም የጀመርን የነበረው እነሱ በሚሰጡት አምጥተን ነው የተጠቀምን ያለን ነው። ከኛ ጋር ያላቸው ግንኙነትም እጅግ በጣም ደስ የሚል ነው። እኛም ከዚህ አካባቢ የኮረጅነው ነገር አለ። ሰልጣኝ የፖሊስ አባላት አክለው ከአካባቢው ማህበረሰብ ጋር ጠንካራ ግንኙነት መኖሩን አንስተው ይህንን መልካም ተሞክሮ ከማዕከሉ ሲወጡ ወደ አካባቢያቸው በመውሰድ ተግባራዊ እንደሚያደርጉም አሳስበዋል። ማህበረሰቡም እጅግ በጣም የተባረከ እጅግ በጣም ልማትን የሚፈልግ ሰላምን የሚፈልግ የህዝብን ሰላምና ደህንነትን የሚያስጠብቅና አብሮ ከፖሊስ ጎን ሆኖ ከተቋሙ ጎን ሆኖ በተለያየ ጊዜ ይሄ ተቋም እዚህ አካባቢ ያሉ ማህበረሰቦችን በሚፈልግበት ሰዓት ላይ በእጃቸው ያለውን የልማት መሳሪያዎችን በመያዝ መጥቶ በምንጣሮ በእርሻ በአጥር በተለያዩ ነገሮች ድጋፍ ያደርጉ ያሉበት ነገር ነው ያለው የሚል ነገር አለኝና ይሄ ነገር ተጠናክሮ ቀጣይ ላይ መቀጠል አለበት። ከኛም የሚያስፈልገውን ድጋፍ ለነሱ እያደረግን ከነሱም የሚያስፈልገንን ድጋፍ ለኛ እየሰጡ አብረን ተጋግዘን አስፈላጊውን ልማት በመስራት እዚህ አካባቢ ላይ የተሻለ ውጤትና ለውጥ አሳይተን እንሄዳለን የሚል ነገር ነው። ጎን ለጎን ደግሞ ለዚህ ኮሌጅ እኛ ለኮሌጁ ለኛ ማህበረሰቡም ገኛ ጎን እየሆነ ባለበት ከኛ የሚጠበቀውን ነገር ማድረግ አለብን በሚለው የተለያዩት ልማቶችን ጎን ለጎን የሰዓታችንንም ገደብ ሁሉን ነገር በተጠበቀው ልክ የተለያዩ ልማቶችን እያለማን ቦታዎችን ያስተካከልን ያለንበት ደረጃና አሁን እንደሚታዩት ሁሉም ተማሪ ሁሉም ወደ እንትኑ ስራው ላይ ነው ያለው። ከዚህ ጋር ተያይዞ ያሉት ነገሮች እጅግ በጣም በዚህ ባጭር ጊዜ ውስጥ ይሄ ነው የማይባል ሰፊ ግንዛቤ የምንወስድበት ነገር የተፈጠረ ያለበት ነገር መሆኑን ነው በዚህ አጋጣሚ መግለጽ ፈልጎ አመሰግናለሁ። የዞናችን ስንሄድ ይዘን የምንሄዳቸው
የተሻሉ ነገሮችን ወስደን ደግሞ የሚቀረፉ ነገሮችንም እዛ አካባቢ እንዲቀረፉ የምናደርገው ነገር አለ። እኔ በግሌ ለሰልጣኝም ማስተላለፍ የምፈልገው ነገር እንግዲህ አሁን የተሰጠነ ያለነውን ኮርስ የተሰጠነ ያለነውን ትምህርት ይዘን ሄደን ህብረተሰብን በረካ ሁኔታ ባማረ ሁኔታ አስተዳድረን ጥሩ የተሻለ ስነ ምግባር ይዘን መልካም በሆነ መንገድ ህብረተሰብን ከወንጀል የጸዳ አካባቢ በመፍጠር ህብረተሰብ ደግሞ የመንግስት አጋዥ እንዲሆን በማድረግ የፖሊስ አጋዥ እንዲሆን በማድረግ ከዚህ በተሻለ ትላንት ከምንሰራቸው በተሻለ መንገድ ሰርተን ለውጥ እናመጣለን የሚል ነው። ሌሎች ሰልጣኞችም በዚህ ልክ ሄዶ አካባቢያቸው መስራት አለባቸው የሚለውን መልእክተን ለማስተላለፍ ወዳለሁ። በፖሊስ ኮሚሽኑ የስልጠናው ማዕከል ጊዜያዊ አስተባባሪ ኮማንደር ፈቀደ በቀለ እንዳሉት የስልጠናው ቆይታ እስካሁን ባለው ውጤታማ መሆኑን አንስተው የተቋሙ ሰልጣኞች ከመደበኛው የፖሊስ ስልጠና ጎን ለጎን የግቢ ማስዋብና የተለያዩ የልማት ስራዎችን አስተሳስረው እየተገበሩ መሆኑን አንስተዋል። እኛውን እንደ ማሰልጠኛ ተቋም ሰልጣኙንም እኛም በልማት ስራ እንድንሳተፍ የፈለግነው ዋናው ምክንያት ፖሊስ ወንጀል መከላከል ብቻ ሳይሆን የልማት ስራ መስራት ይችላል። ራሱም እየሰራ ህዝቡን እያስተባበረ ከወንጀል መከላከል ጎን ሌሎች ተግባራትን እየፈጸመ አገራችን የነደፈችውን የብልጽግና ጉዞ ማጠናከር እንችላለን። ሰልጥኖ የንድፍ ሀሳብ ስራ ብቻ ሳይሆን በተግባር ፖሊስ ወንጀል ከመከላከል ያለፈ ማምረት ይችላል፣ ህዝቡን ማስተባበር ይችላል፣ ማረስ ይችላል፣ አርሶ ሰው እንዲያርስ ማሳየት ይችላል የሚል ሀሳብ እንደ ኮሚቴ ተነጋግረን ነው ሰልጣኙ በዛ ላይ እንዲሳተፍ ያደረግነው። ኮማንደር ፈቀደ አንስተው ከአጠቃላይ አሰልጣኞችና አሰልጣኞች አንጻር የሚታይ መልካም ስነ ምግባርና ሙያዊ ብቃት የሚያስመሰግን ነው ብለው የአካባቢው ማህበረሰብ ለተቋሙ ከፍተኛ ድጋፍና እገዛ የሚያደርግ መሆኑንም አንስተዋል። ከዚህ በፊት ህዝቡ መንጥሮ አጽድቶ ነው ተቋሙን የሰጠን። ያንን ነው አጠናክረው የቀጠሉት። ወላጆቻችን ይህንን በዚህ ዋጋ ከፍሎ ከሰጡን እኛ ደግሞ ያንን አጠናክረን መቀጠል አለብን የሚል ቁርጠኝነት ላይ ደርሰው ነው በተጣበብም ጎዶሎ የሆነው ነገር ራሱ በራሳቸው እየሞሉ ካለው ከወቅታዊ ሁኔታ ጋር ራሳቸውን ከዛ ሁኔታ ጋር እያጣጣሙ ነው ስልጣኑን እያስገዱ ያሉትና ትልቅ መነሳሳት እኛ እንደ ጀማሪ ትልቅ ነገር ተክለን መሄድ አለብን የሚል ቁርጠኝነት ሰልጣኙ ጋር አለ። የቦንጋ ዩኒቨርሲቲ በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የኢትዮጵያ ቢሮ ጋር በመተባበር በአትክልትና ፍራፍሬ ችግኝ በሀገር በቀል የዛፍ ችግኝ ዝግጅትና ለአየር ንብረት ተጋላጭ እርሻ ላይ ከካፋ ዞን የተለያዩ አካባቢዎች ለተውጣጡ የልማት ጣቢያ ባለሙያዎችና የተደራጁ ወጣቶች ስልጠና ሰጠ። ስልጠናው በዘርፉ የሚታዩ የአቅም ውስንነቶችን ለመሙላት ትልቅ አቅም የሚፈጥር መሆኑን የስልጠናው ተሳታፊዎች ተናግረዋል። ማርሺ ሴፉ በመሰረታዊነት በአየር ንብረት ሳቢያ የሚመጡ ጉዳቶችን እንዴት መከላከል እንደሚቻል ግንዛቤ ማስጨበጫ ላይ ትኩረት በማድረግ ለዘርፉ ባለሙያዎች ለተደራጁ ወጣቶች ስልጠናው የተሰጠ ሲሆን ይህም የአካባቢው ማህበረሰብ በምግብ ዋስትና ራሱን እንዲችል የሚያደርግ ነው ተብሏል። በአትክልትና ፍራፍሬ ሀገር በቀል የዛፍ ችግኞች ዝግጅትና ለአየር ንብረት ለውጥ ተጋላጭ እርሻ ላይ ትኩረት በማድረግ የተዘጋጀ ስልጠና መሆኑን የቦንጋ ዩኒቨርሲቲ የምርምር ዳይሬክቶሬት ዳይሬክተር ዶክተር ግርማ ጥላሁን ገልጿል። ዛሬው ስልጠና ትኩረት ያደረገው እንደምታውቁት ሀገራችን በአጠቃላይ ከዚህ ዓለም አቀፍ ከሆነው የክላይሜት ቼንጅ የምንለው የአየር ንብረት ለውጥ የምንለው ችግር ውስጥ ሀገራችን ተጠቂ ናት። ችግሩን ሁላችንም ያመጣ ነው ብንሆንም የችግሩ ገፈት ቀማሾች ግን ታዳጊ ሀገሮች እየሆኑ በእያንዳንዳችን ህይወት ውስጥ እየገባ ዛሬ ማምረት በምንችለው ልክ እንኳን ማምረት ሳንችል በአንድ በኩል የህዝብ ብዛት አለ፣ በሌላ በኩል ደግሞ መሬት ምርት የመስጠት አቅሙ እየቀነሰ የመጣበት ሁኔታ ነው ያለውና ወጣቶቻችን ደግሞ እንደምታውቁት ኢትዮጵያ ውስጥ የወጣቱ ቁጥር በአቬሬጅ በፕሮፖርሽን ሲሰላ ብዙ ነው። ስለዚህ እነዚህ ወጣቶቻችን ስራ መፍጠር የሚቻልበት የግብርና አውድ አለ ሀገራችን ላይ እንደምታውቁት። በተለይ ይህን አካባቢ ስትመለከቱት ደግሞ በተፈጥሮ ሀብት የታደለ ባለጸጋ የሆነ አካባቢ ነው። መጠቀም በሚገባው ልክ አካባቢው ተጠቅሟል ወይ? ሀብቱን በሚገባ ተጠቅሞታል ወይ? ወደሚበላ ነገር ቀይሮታል ወይ ተብሎ ሲታሰብ አይደለም። ስለዚህ ዩኒቨርሲቲው ከተለያዩ ሀገር ውስጥ ካሉና ከሀገር ውጭ ካሉ ተቋማት ጋር በምግብ ራስን በመቻል ግብርናን በማዘመን የተፈጥሮ ሀብትን በማበልጸግ ዙሪያ የተለያዩ የጋራ መግባቢያ ሰነድ ስምምነቶችን ተፈራርሞ ወደ ስራ ገብቷል። ዝም ብለ የአየር ንብረት ለውጥ ሲባል አጠቃላይ ትርጓሜውን አጠቃላይ የሆነ ሀሳብ እንጂ ምን ማለት ነው፣ እንዴት መጣ፣ የኛ ድርሻ ምንድነው፣ ምን አይነት አበርክቶስ ይኖረናል ይህንን ችግር ከመፍታት አንጻር የሚለውን ሰው በውል አያውቀው። የተማሩትን ሰዎችም ጨምረህ ማለት ነው አያውቀው። ስለዚህ እዚህ ጋር ግልጽ የሆነ ግንዛቤ መፍጠር ነው። እዚህ ሁለት ነገሮች ናቸው ሲጠቃለሉ ማለት ነው። አንደኛ ሀብትን ለይቶ ሀብት ላይ ሰርቶ
በራስ ምግብ መቻል አልፈህም ደግሞ ገንዘብ ማካበት ሀብት መፍጠር ሁለተኛው ደግሞ የአየር ንብረት ለውጥ ያመጣውን ጣጣ ራሱ ትርጓሜው ምንድነው የሚለውን ከማወቅ አልፎ ለዛ ዝግጁ የሆነ ያን መቋቋም የሚችል ግብርና እኛ አካባቢ መስራት እንድንችል ይህን ግንዛቤ ለመስራት ታስቦ የተሰጠ ስልጠና ነው ማለት ነው። ከስልጠናው ጥሩ ግንዛቤ ማግኘታቸውን ያጋሩን ተሳታፊዎች ከስልጠናው በኋላም ለምን ሰራቸው ስራዎች ትልቅ አቅም የሚፈጥር ነው ብለዋል። እንግዲህ ዛሬ የሰለጠን ያለነው የዓለም የአየር ንብረት ለውጥ በሚል ርዕስ ውስጥ የዓለም የሙቀት መጨመር አሳሳቢ ደረጃ ላይ እንደደረሰ በስልጠናውም ያገኘነው ነገር አለ። ያው እንደ ዓለምም እየተረዳ ነው የናገር አለና በሱ ዙሪያ ነው ስልጠናው እየተሰጠን ያለው። ስልጠናው በዋናነት ያው በክላይሜት ስማርት አግሪካልቸር ላይ በሰፊ እየተሰጠን ነው። ነገሩ ደግሞ በጣም ከተፈጥሮ ጋር ያሉ ነገሮችን በጣም በቁርኝነት እንድናቅ እያደረገን ነው። የአካባቢ የአየር ንብረት ለውጥ አካባቢ ላይ ምን አይነት ተጽዕኖ ያስከተለ ነው፣ ከኛ አካባቢ አንጻር እንዴት ይታያል የሚለው ላይ በሰፊ እየተሰጠን ስለሆነ ስልጠናውን አሁን በጥሩ ሁኔታ እየሄድን በገለጻ የሚሰጠን አለ። ከኛም እርስ በርሰኛ ሼር የምናደርጋቸው ነገሮች አሉ። ከዛ ውጪ ደግሞ ሁሉም የአካባቢን እና የሀገራችን ሁኔታንም እንደ ዓለምም ያለው ተጽዕኖን በስፋት ገለጻ እየተደረገልን ነው። እኛም እርስ በርስ ውይይት እያደረግን ስልጠናው በጥሩ ሁኔታ እየሄደ እንዳለን ነው መግለጽ ያለብን። ስልጠናው በጣም ደስ የሚል ነው። እኛ አውቀናል የምንለውን ነገር ክፍተት እንዳለብን የነገረን ነው። አሁንም ገና ማወቅ ያለብን ነገር እንዳለ ያሳየን ክፍተት እንዳለብን ያሳየን መድረክ ነው፣ ስልጠና ነው። ደስ በሚል ሁኔታ እኛም የወሰድነው ግብአት አለ። እንግዲህ ሁልጊዜም ቢሆን እንደዚች አይነት አጠር ያለ ስልጠና ቢሰጥ ለባለሙያ ማበረታቻ ስልጠና ቢሰጥ ያለውን ክፍተት እየሞላ ታች ላለውም አርሶ አደር ማህበረሰብ አገልግሎት ይሰጣል ብዬ አምናለሁ። የህፃናት መብትና ደህንነትን ለማስጠበቅ የባለድርሻ አካላት ቅንጅት ሊጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ ገለጸ። በክልሉ አማራጭ የህፃናት ድጋፍና እንክብካቤ መምሪያ የሲአርሲ አቢ ኮሚቴ ማደራጃና ግንዛቤ ማስጨበጫ መድረክ በታጫ ከተማ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። መድረኩን በንግግር የከፈቱት የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ ህጻናት በተለያዩ ምክንያቶች ጉዳቶች የሚደርስባቸው ሲሆን ከነዚህም ከወሊድ ጊዜ አንስቶ የስርዓተ ምግብ አለመመጣጠንና እያደጉ ሲመጡም የጉልበት ብዝበዛና ህገወጥ ዝውውር ተጠቃሽ ናቸው ብለዋል። ለህጻናት አስፈላጊ ድጋፍና እንክብካቤ በመስጠት ነገ አምራችና ውጤታማ ዜጋ እንዲሆኑ ለማስቻል ከባለድርሻ አካላት የተውጣጡ የሲአርሲ ኮሚቴዎች የበኩላቸውን ሚና አጠናክረው እንዲቀጥሉ ለማስቻል የተፈጠረ መድረክ መሆኑን ገልጸዋል። የህፃናት ጉዳይ በአንድ መንግስት ተቋም ብቻ የሚፈጸም ባለመሆኑ ጉዳዩ የሚመለከታቸው የባለድርሻ አካላት የህፃናት መብትና ደህንነትን ለማስጠበቅ ቅንጅትን ማጠናከር ይገባልን ብለዋል። በጉዳዩ ማብራሪያ ሰነድ ያቀረቡት የቢሮ ባለሙያ አቶ ሞላ ጋሹ በተፈጥሮና ሰው ሰራሽ ምክንያቶች ለችግሩ የተጋለጡ ህፃናት ቁጥር እየጨመረ በመምጣቱና ለዘርፉ የባለድርሻ አካላት ድጋፍ መጠናከር በማስፈለጉ እንደ አዲስ መመሪያ መዘጋጀቱን አብራርተዋል። 1,829,000 ህፃናት በክልሉ እንዳሉና ከነዚህም ውስጥ ከ7015 በላይ ህጻናት በተፈጥሮና ሰው ሰራሽ አደጋ ተጋላጭ መሆናቸውን የጠቆሙት የቢሮው የህጻናትና መብት ደህንነት ማስጠበቅ ዳይሬክቶሬት ዳይሬክተር ሲስተር አማረች ኦሎሎ የህጻናት መብትና ደህንነትን ለማስጠበቅ ኮሚቴውን ማጠናከር አስፈላጊ ነው ብለዋል። ሁሉም ማህበረሰብ ህጻናትን በሚመለከት በጎ አስተሳሰብ እንዲኖር በማድረግ ለመልካም አስተዳደጋቸው ሁኔታዎችን ማመቻቸት ከሲአርሲ ኮሚቴ የሚጠበቅ ኃላፊነት መሆኑንም ሲስተር አማረች አብራርተዋል። የህጻናት መብቶች ኮንቬንሽን አብይ ኮሚቴም የሴቶች ህጻናትና ወጣቶች ጉዳይ ቢሮ ሰብሳቢ፣ የክልሉ ጤና ቢሮ ምክትል ሰብሳቢና የክልሉ ፖሊስ ኮሚሽን ጸሐፊ በመሆን ከ17 በላይ ተቋማትን ያካተተ ሆኖ በክልል ደረጃ እንደሚዋቀርና እስከ ቀበሌም ድረስ የሚደራጅ መሆኑም ተገልጿል። በመድረኩ ጉዳዩ የሚመለከታቸው የተለያዩ የክልልና የዞን ባለድርሻ አካላት ተገኝተዋል። በክልሉ የተጀመረው የሐሰተኛ ትምህርት መረጃ ማጥራት ስራ ተጠናክሮ እንደሚቀጥል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታወቀ። ቢሮ በቦንጋ ከተማ ለባለድርሻ አካላት የአቅም ግንባታ ስልጠና እየሰጠ ነው። ከክልሉ መንግስት ኮሚኒኬሽን ለተገኘ ዘገባ ክፍል ያለው
ስልጠናው ቀልጣፋ ፈጣንና ተገልጋይን የሚያረካ የመንግስት አገልግሎት ለዜጎች ለማቅረብ እንዲያስችል ታቅዶ ነው የተዘጋጀው። ክልሉ ከተደራጀ ወዲህ የመንግስት አገልግሎት አሰጣጥን ለተገልጋዮች ምቹና ቀልጣፋ ለማድረግ መጠነ ሰፊ ተግባራት መከናወናቸውን የገለጹት የቢሮ ኃላፊው አቶ አስራት አዳሮ ከነዚህ ውስጥ በግንባር ቀደምትነት የሚጠቀሰው በክልሉ ተጨባጭ ሁኔታ መነሻ የመዋቅር ማጣጣምና መልሶ የማደራጀት ስራ አንዱ መሆኑን አስረድተዋል። በዚህ ዘርፍ በተከናወነው ተግባር ወጪዎችን በመቀነስ የመንግስት አገልግሎት አሰጣጥን ዘመናዊና ቀልጣፋ የማድረግ ተግባር ተስፋ ሰጪ እንደሆነ ተናግረዋል። በቢሮክራሲ የተተበተበውን የአገልግሎት አሰጣጥ ለማዘመን ተቋማዊ የመፈጸም አቅምን ማጎልበት እንደሚገባ የገለጹት አቶ አስራት በክልሉ የተጀመረው የሐሰተኛ ትምህርት ማስረጃ ማጥራት ስራም ተጠናክሮ እንደሚቀጥል ገልጸዋል። ስልጠናው በሰው ሀብት አደረጃጀት ተግባራት፣ በኢንስፔክሽን ጥናት ሰነድ ትግበራ፣ የሰው ሀብት መረጃ አያያዝ፣ በተቋም ተኮር የለውጥ ትግበራ እንዲሁም በመልካም አስተዳደር ጥያቄዎች አፈታት ላይ የሚያተኩር መሆኑን ከወጣው መርሃ ግብር መገንዘብ ተችሏል። በስልጠናው ከክልሉ 6ቱም ዞኖች የተውጣጡ የዘርፉ አመራሮችና ባለሙያዎች እየተሳተፉበት ነው። ውድ ተመልካቾቻችን ባለፈው ቅዳሜ ባደረግነው የዜና እወጃ በቦንጋ ከተማ የቡስጣ ሰፈር ነዋሪዎች የንጹህ መጠጥ ውሃ ችግር አንስተን ምላሹን ይዘን እንቀርባለን ማለታችን ይታወሳል። እነሆ ዛሬ ቦንጋ ከተማ ውሃ አገልግሎት ጽህፈት ቤት ስራ አስኪያጅን አነጋግረን ምላሹን ይዘን ቀርበናል። ናስር ተማም ያዘጋጀውን ጽዮን ታደለ ታቀርባለች። የጽህፈት ቤቱ ስራ አስኪያጅ አቶ አዱኛ ፍቃዱ በሰጡት አስተያየት የችግሩን መንስኤ አብራርተዋል። አጠቃላይ ያው የቡስጣ አካባቢ ወይ ደግሞ ኪዳነ ምሕረት ቤተክርስቲያን አካባቢ የምንለው ቦታ ትንሽ ከከፍታ አንፃር ለዋነኛው መንስኤው እዛ አካባቢ ችግር እየፈጠረ ያለው የውሃ ማጠራቀሚያ ታንከር አቀማመጥና የቦታ ችግር ነው ዋነኛው። ከዛ ጋር ተያይዞ ደግሞ ከቅርብ ጊዜ በኋላ የመስመር ብልሽትም አለ። እነዚህ ነገሮች ተደማምሮ የውሃ ችግሩን አባብሶታል እዛ አካባቢ ያለው። መስሪያ ቤቱ ደግሞ የተለያየ መፍትሄዎችን ሊወስድ እየሰራበት ነው። ቧንቧ አስገብተው እስካሁን አገልግሎት ሳያገኙ የቆጣሪ ብቻ ስለሚከፍሉ ደንበኞች አስመልክቶ የሚከተለውን ምላሽ ሰጥተዋል። ትክክል ነው፣ እነሱ ቅሬታ የሚገባ ነው። ነገር ግን ከ2013 ጀምሮ አይደለም መስመሩ የተቋረጠው ሚያዚያ 2015 አካባቢ ነው ይሄኛው ያልኩት መስመር ተቋረጠውና ከዛ በኋላ እውነቱን ለመናገር ከሆነ ውሃ የተወሰኑ ግለሰቦች የተወሰኑ ደንበኞች ውሃ በትክክል እያገኙ አይደለም። ነገር ግን የተወሰኑት ሁሉም አይደለም ባሮገ በኩል የሚያገኙ አሉ። ሁለተኛ ደግሞ የተቋረጠው መስመር በዛ በኩል የሚያገኙ መስመር ደንበኞች እያገኙ አይደለም። ይሄን ከሚያዚያ 2015 ጀምሮ በትክክል ነው። ከዛ ወዲህ አላገኙ። ዋናውን አስፓልት መንገድ ተከትሎ ውሃ የተቋረጠበትን ምክንያት ይገልጹና አማራጭ መፍትሄ ለመውሰድ ያጋጠማቸውን ችግር ያብራራሉ። ሁለቱም መስመር በትክክል ውሃ ካላገኘ እነዛ ሰዎች እዛ አካባቢ ያሉ የኛ ደንበኞች ውሃ በትክክል አገኙ። አንደኛው መስመር በብልሽት ላይ ነው ያለው። ብልሽቱ ደግሞ እዛ አካባቢ ያለው ግለሰብ ቤት ገንብቶበት ቤቱ ስር ውሃ ስለፈነዳ ነው ውሃ የተቋረጠው። ያን ደግሞ በሂደት ላይ ነው። የሚመለከተውን አካል በተደጋጋሚ ግለሰቡን ለመጠየቅ ሞክረናል። ግለሰቡ ፍቃደኛ አይደለም። ደግሞ አሁን ወደ የሚመለከተው አካል ይሄርን ስለሆነ ያን መፍትሄ ስንፈጥር ወይ ደግሞ ያ ችግር ሲፈታ በትክክል አገኛለሁ። ዘላቂ መፍትሄን በሚመለከትም ስራ አስኪያጁ ያሉት አለ። እንደኛ ውሃ አገልግሎትም እንደ ዞን ውሃ መምሪያም የሰራንበት አንደኛው መፍትሄ አሁን ቅድም ያልኩት ታንከር ቅድም ያልኩት የውሃ ማጠራቀሚያ አቀማመጡ ስለማይሰጥ ከሌላ ውሃ ማጠራቀሚያ ውሃ ተጠልፎ ወደዛ እንዲመጣ አድርገናል። አንድ ወቅት ላይ ያ 1.2 ሚሊዮን ወጥቶበት የተዘረጋው መስመር ፋንክሽናል አልሆነም። ከአቅም በላይ ሆኖ ነው የቀረው። የኳሊቲ ጉዳይ ሆኖ እሱ ቀርቷል። ሁለተኛ ደግሞ ሌላ አንደኛ እንደ ጊዜያዊ ነው ይሄኛው የምንጠቀመው። ኖርማሊ እኛ ጊዜያዊ መፍትሄዎችን እየሰጠን እንቆያለን። ዘላቂ መፍትሄ የሚሆነው ደግሞ ቅድም እንዳልኩት ይሄ ጥራቱን የጠበቀ በትክክል የተጸና መስመር መዘርጋት ይፈልጋል። በከፍተኛ ማለት መስመሩ በትክክል ሊዘረጋላቸው ይገባል። ቀልጣፋ አገልግሎትን ለደንበኞች ለማድረስ የባለሙያዎችን ስምሪትና ክትትል ዙሪያ ያላቸውን አስተያየት ገልጸዋል። እዚህ ላይ እንደኛ ቢሮ ባለሙያዎቻችን የምንከታተልበት ሪፖርት የምንቀበልበት ሪፖርት ወይ ደግሞ ስራ ስምሪት የምንሰጥበት የራሳችን ያሰራራል። ያ ማለት በየቀኑ ጧት ስራ ሂደቶች ስምሪት ይሰጣሉ።
የሰጠውን ዛሬ የሰጠውን ስምርት ቀን ሙሉ ስራ ላይ መዋሉን ይከታተላል እንደ ስራ ሂደት። ነገ ጠዋት ደግሞ ሪፖርት ታደርጋል ባለሙያ ይሄን ሰርቻለሁ፣ ይሄ ያንሰኛል ወይ ደግሞ ይሄ ይጎላል የሚለው ሪፖርት ያደርጋል። በዛ ልክ የጎደለበትን በትክክል በስራ ሂደት ይገመገማል። ሁለተኛው ደግሞ ወደ ኃላፊ መቅረብ ያለበት ካለ ወይ ደግሞ በጽህፈት ቤቱ ቀርቦ መደገፍ ያለበት ሀሳብ ካለ ይደገፋል። በዛ ልክ በትክክል በየቀኑ ባለሙያዎች ይገመገማሉ። ይሄ ይሆናል። ከዛ ውጪ የስራ ባህሪ ብዙ ጊዜ ከደንበኞች ጋር ስለሚያገናኝ አሁን ምን ነገረውም ከዛ ሙሉ ንጹህ ነው ማለት አይቻልም። ምክንያቱም የስራ ባህሪ ከደንበኞቻችን ጋር ስለሚያገናኝ ሳይት ላይ ስለሚውል ባለሙያ በዛ ልክ ደግሞ እያንዳንዷን ሰዓትና እያንዳንዷን ደቂቃ ያለሳልፍበትን ቦታ ተከታትለን እንደርስበታለን ማለት ያስቸግራል። ነገር ግን የሰጠነውን ስምርት የሰጠነውን ሳይት በትክክል ቆጥረን እንረከባለን ከባለሙያ። ያ ደግሞ ሁሉም ባለሙያ እኩል ተመሳሳይ አይነት ባህሪ ይኖረዋል፣ ተመሳሳይ አይነት ሪፖርት ያመጣል ማለት እርግጥ ያስቸግራል። በዚህ ልክ ነው መንገመግማቸው። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ የመራርናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም